እንኳ ጭካኔን አንልመድ። ሰዎች በከለከሉ ጊዜ እንስጥ። ሰዎች በጨከኑበት ዘመን እንዘን። ሰዎች ሰው በገፉበት ጊዜ እናስጠጋ። የሰው ሁኔታ የሚሰማን ከሆነ ያኔ ሰው ነን፣ ካልሆነ ከግዑዝ በምን እንለያለን? እዝነት በመጥፋቱና ሰው ሁሉ ራስ ወዳድ በመሆኑ ምክንያት ዓለም ላይ ሞት በዛ፣ ችግር በዛ፣ ረሃብ በዛ፣ ስደት በዛ፣ ጦርነት በዛ። ብንተዛዘን ኑሮ ምድር ላይ ችግር ባልኖረ፣ ስደትና ጦርነትም ባልተከሰተ ነበር። አላህ ሆይ ለባሮችህ አዛኝ የሆነች ቀልብ ስጠን፣ ከጨካኞችም አታድርገን። የመዘግየት ቅጣት። ኢብኑ ሰዓድ ጦበቃት በተሰኘው መጽሐፋቸው ውስጥ እንዳወሩት ሶናቢህ የሚባል ሰው እንዲህ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በስደት ለማረፍ አስበን ከየመን ተንቀሳቀስን። መዲና ዳርቻ በደረስን ጊዜ አንድ ፈረሰኛ ሰው መጣና ነቢዩን ሰለላሁ ዐለይሂ ወሰለም ከ5 ቀናት በፊት ቀበርን እኮ አለን። የ5 ቀን ወደ ኋላ መዘግየት ሱናቢህ የነቢዩን ሰለላሁ ዐለይሂ ወሰለም ፊት እንዳያይ ያደረገው። ያን የሚያበራና ሰው ሁሉ ለማየት የሚመኘውን ፊት ነቢዩን ሰለላሁ ዐለይሂ ወሰለም ማየት መታደል ነው። ቢያገኛቸውና ቢያያቸው ኑሮ ደስታው ምን ያህል ሊበዛ እንደሚችል እስቲ ያስቡት። በእርግጥ ቢያያቸው ኑሮ ሶሃባ ሊባል የሚችል ስም ሊያገኝ የሚችለው ሰውዬ ወዲያው ወደ ታዕቢይነት ደረጃ ወረደ። እርሳቸውን ባለማግኘቱ እንኳን እሱ ታሪኩን የሰማውም ሰው ሁሉ ይቆጭበታል። አለመታደል። የሶናሂቢ ታሪክ አንድ ነገር ያስተምረናል። ኸይር ነገር ለመስራት ዛሬ ነገ እያልን ማዘግየት እንደሌለብን። አንዳንድ ጊዜ ቶሎ ባለመወሰናችን ብቻ የሶናሂቢን አይነት ከባድ ቅጣት እንቀጣለን። ለሶናቢህ የደረሰው ዕጣ ይደርሰናል። ለኸይር ነገር ካልፈጠን ቆይ ዛሬ ነገ እያልን የምንቀጥር ከሆነ ልንጠይቀው የነበረ እስረኛ ይፈታና እናፍራለን። ልንጎበኘው የነበረ በሽተኛ ይሞትና እንጸጸታለን። ከዚህ ቀደም ቀን እየቀጠርንና ጊዜ እየጎተትን ስንትና ስንት መልካም ነገሮች አልፈውናል። ወዳጄ ውጤት ለሚያስገኝልህ ሥራ አትቅጠር፣ ፍጠን። ብረትህን ጊዜው ሳይረፍድ በትኩሱ ቀጥቅጠው፣ ካልሆነ የምትፈልገውን ቅርጽ አይዝልህም። ልጅን በትንሽነቱ ቆንጥጠው፣ ከፍ ካለ ይደርቃል፣ አይስተካከልልህም። በተባለው ጊዜ ባለመመልከትህ ስንት የምትፈልገው ሥራ አለፈህ። በመዘግየትህ ምክንያት ስንት የምትጓጓለት ሐጅ አመለጠህ። በርግጥ ሁሉ ነገር በቀዷ ቀደር ነው። የምታገኘውም አላህ የወሰነልህም ብቻ ነው። ግና እሱ የጻፈልኝ አይቀርም ብለህ እጅን አጣጥፈህ አትቀመጥ። ለመልካም ነገር መቅደምን፣ ቶሎ መነሳትን፣ ለበጎ ነገር መታተርን ባህሪህ አድርግ። ኸይር ነገርን ዛሬ ነገ ብለህ አታዘገይ፣ አሁኑኑ ሥራው። የታመመን ለመጠየቅ፣ ዑለማን ለመዘየር፣ እስረኛ ዘንድ ለመድረስ፣ ዘመድን ለመጎበኘት አመቺ ጊዜ አትጠብቅ። ካሁን በላይ አመቺ ጊዜ የለምና ከዘገየህ ከቆየህ ብዙ የሚያመልጥህ ነገር ይኖራል። እንደ ሶናቢህ ቁጭትህ ይበዛል። እያረፍን እንቀጥላለን። እስቲግፋር ለቀልብህ ዕረፍት፣ ለአእምሮህ እርካታ፣ ለነፍስህ ደስታ፣ ለልቦናህ ጤና፣ ለገንዘብህ በረከት፣ ለመንፈስህ ምግብ ነው። እስቲግፋር ራስህን ታድስበታለህ፣ ጉዳይህን ትፈጽምበታለህ፣ ቤተሰብህን ታስተካክልበታለህ፣ ኑሮህን ታስውብበታለህ፣ ሪዝቅህን ታሰፋበታለህ፣ ኀጢአትህን ታረግፍበታለህ፣ ሐሳብ ጭንቀትን ታባረርበታለህ። በምንም ውስጥ ሁን እስቲግፋርን አዘውትር። ሕይወት ዋጋዋ ውድ ነው። ዕድሜ በገንዘብ አይተመንም። እስትንፋሳችን ርካሽ አይደለም። አላህ ምድር ላይ ያስገኘን ለተራ ጉዳይ አይደለም። ያልሆኑ ሪሌሽኖችን ጨክናችሁ አቁሙ። በሞቱ
ህልሞች ላይ መሰረታችሁን አትገንቡ። የማይረቡ ጓደኝነቶችን ቁረጡ። በተራ ፊልሞችና መጽሐፎች ጊዜያችሁን አታቃጥሉ። ከማይመጥናችሁ ሰዎች ጋር አትዋሉ። ቁም ነገር በማይገኝባቸው ቦታዎች ላይ አትገኙ። እነኚህ ነገሮች ሁሉ ከዕድሜያችሁ ይቆርጣሉ፣ ከሕይወታችሁ ይቀነሳሉ። መኖራችሁ ካልቀረ ኮስተር በሉ። እውነተኛ ሕይወት ኑሩ። በፍቅር የተሞላ በቁም ነገር የታጀበ በውጤት የሰመረ ሕይወት። አትስማቸው። በ2019 በሥነ ጽሑፍ የኖቤል ተሸላሚ የነበረችው ቶኒ ሞሪሰን የምትባል ሴት ሞተች። ለሽልማቱ ብቸኛ ጥቁር ሴት ነበረች። በልጅነቷ መጽሐፍ ማንበብ እጅግ ትወድ ነበር። እናቷ ተወቅሳታለች። ልጅ ሆይ ተኚ፣ አንቺ ትልቅ ቦታ ታስቢያለሽ፣ እነርሱ ግን ለጥቁር ቦታ የላቸውም ትላት ነበር። በዚህ መልኩ ብዙዎች ተስፋ የሚያስቆርጥ ንግግር ይነግሩሃል። አንዳንዱ ይሳለቅብሃል፣ ሌላው ፈጽሞ አትደርስም፣ አይሳካልህም ይልሃል። ሌላው ወይ ለልፋትህ ይፈራልሃል ወይ ደግሞ ያንተኑ አቅም ይጠራጠራል። ግና አንተ የጀመርከውን በርታና ጨርስ። በራስህ ተማመንና ጉዞን ተጓዝ። ሕልምህንና ውስጣዊ ዝንባሌህን ተከተል። በራስ ከተማመንክ የትኛውንም ከባድ ዳገት ትወጣለህ። ይህ ተራኪ ነው። ውለታን አለመርሳት። የሰው ውለታ ከብዷችሁ ያውቃል? አላስቀምጥ፣ አላስኬድ፣ አላስተኛ ያላችሁ የሰው ውለታስ ይኖር ይሆን? የእሱንስ ውለታ አላህ እንጂ እኔስ ችዬ አልመልሰውም ብላችሁ ከራሳችሁ ጋር አውርታችሁ ይሆን? እንኳን እኔና እናንተ ነቢያችንም ሰለላሁ ዐለይሂ ወሰለም ቢሆኑ ምድርን ሲሰናበቱ አቡበከር ለእርሳቸውና ለዲኑ የዋሉት ውለታ ያሳስባቸው እንደነበር ግልጽ ነው። የሁሉንም ሰው ውለታ መልሰናል የአቡበከር ሲቀር ነበር ያሉት ምድርን ሲሰናበቱ አካባቢ። ሙእሚን የሰውን ውለታ የሚረሳ አይደለም። የአምላኩን፣ የነብዩን፣ የወላጆቹን፣ የቤተሰቦቹን፣ የባለቤቱን፣ የአኼራ ወንድም እህቶቹን መልካምነትም አይዘነጋም። ነብዩም ሰለላሁ ዐለይሂ ወሰለም መልካም የዋለላችሁን ሰው ካሱት፣ መካስ ካልቻላችሁ ዱዓ አድርጉለት ያሉት። ውለታ ገንዘብ ብቻ አይደለም፣ ሰዎች ለእኛ የዋሉት መልካምነትም ጭምር ዕዳችን ነው። በተቻለ ሁሉ መረሳት የለበትም። ስንደክም መልካም ቃላት የዋሱን፣ ገንዘብ ያበደሩን፣ እጅ ሲያጥረን ያሳከሙን፣ ጉዳያችንን ሳናናግራቸው ምን ልርዳህ፣ ምን ጎሎሃል ብለው የጠየቁን፣ ደስታችን ብቻ የሚያስደስታቸው፣ ማግኘታችን የሚያስፈነድቃቸው፣ በሰው መሃል ደምቀን መታየታችን የሚያኮራቸው፣ የምን ላድርግለት ምን ልሁንለት ሐሳብ የሚያስጨንቃቸው፣ እነኚህ ሁሉ ከቻልን ጀዛቸውን ለመክፈል ጊዜና አጋጣሚ የምንጠብቅላቸው ባለውለታዎቻችን ናቸው። በዚህች ምድር ላይ ስንኖር በሰው መካከል ቆመን እንድንሄድ ምክንያት የሆኑን፣ ስንወድቅ ያነሱን፣ ተስፋ ስንቆርጥ አይዞህ ያሉን፣ ስንደክም ያበረቱን፣ በሐሳብም ሆነ በገንዘብ የረዱን ይኖራሉ። ከራሳቸው በላይ የእኛ ጉዳይ አብስቶ የሚያሳስባቸው አንዳንድ አላህ በእዝነቱ ለእኛ ብቻ የመደበልን የሚመስሉ እኛን መኻደም ሐሴት የሚያጎናጽፋቸው ሰዎች አሉ። እንደ ነዳጅ ሁነው ጠቅመውናል። ስንደክም ኃይል ሁነውናል። ስንቆም ገፍተውናል። ስንረሳ አስታውሰውናል። ስንጠፋ ጠይቀውናል። ስንታመም ዘይረውናል። እጃችን ባጠረ ጊዜ ለእነኚህ ሰዎች ልናደርግላቸው የምንችለው ትልቁ ነገር ዱዓ ነው። ውለታቸው በስቶብን ጀርባችን ላጎበጠን ወንድም እህቶች ሁሉ አላህ ከምንለው በላይ በመልካም ይመንዳቸው። ጀዛኩሙላህ ኸይራ። ነህኑ ቀሰምና በይነሁም መኢሸተሁም።
በእኛ እይታ ዓለም ብዙ ጊዜ ታደላለች። ስለ ማዳላቷ ምድር ላይ በተጨባጭ የምናየው ነው። አላህ ግን ፍትሐዊ አምላክ ነው፣ አያዳላም። ግና የሚያዩት ነገሮች ደስ ሳይሏቸው ሲቀሩ ለምን ብለው የሚጠይቁ ብዙ ናቸው። መልካሞች ሲፈተኑ፣ መጥፎች ፈታ ብለው ሲኖሩ እናያለን። ተንኰለኛው ሰው ሲደነቅ፣ ወራዳ ሰው ሲከበር፣ ክፉ ሰው ሲወደስ፣ ግፈኛ ሰው መንገድ ሲለቀቅለት፣ ሌባ ሰው ቦታ ሲሰጠው ያጋጥማችኋል። ቅንና ልበ ንጹሕ ስትሆኑ በዚህ የዓለም ሁኔታ ለምን እንዲህ ሆነ ማለታችሁ አይቀርም። ትከፋላችሁ፣ ሆድ ይብሳችኋል። ወዳጆቼ ዱንያ የሚገባውን ትታ ለማይገባው ስትሸልም፣ መከበር ያለበትን አውርዳ የሌለበትን ስታነሳ አይገርማችሁም? ይህን ሁሉ የሚያደርገው የፈጠረን ጌታ አላህ ነውና ብዙም አይግረማችሁ። እሱ ነገሮችን የሚያደርገው በእውቀትና በጥበቡ ነው። እኛ የነገሮችን ላያቸውና ጊዜያዊ ሁኔታዎችን ስናይ፣ እርሱ ደግሞ ውስጣቸውና መጨረሻቸውን ያውቃል። ስለሆነም እሱ በሚሠራቸው ነገሮች ማጉረምረምና መነጫነጭ አይገባም። በሥራዬ ምን ይገባችኋል የሚል በሚመስል መልኩ እኔ ነኝ ሲሳያችሁና ኑሯችሁን የከፋፈልኩት ብሎ ነግሮናል በቁርአኑ። አሁን ያለንበት የወጣትነት ወይም የጎልማሳነት ዕድሜ ላይ ቆመን ከታች ጀምሮ ያለውን ሕይወታችንን ብንቃኝ ብዙ እንታዘባለን። በአንድ ክፍል ተምራችሁ የት ይድረሱ ይሆን የተባሉ ጎበዞች ተሰናክለው አላጋጭ ሰነፎች ትልቅ ቦታ ላይ ደርሰው ትመለከታላችሁ። የምታዩት ሁሉ የሆነው በአላህ ፍቃድ ነው። ለዚህ ሰጥቶ ለዚያ የከለከለው፣ ይህን ከፍ አድርጎ ያንን ያቀለለው፣ አንዱን ዝነኛ አድርጎ አንዱን ከዐይን የሰወረው አላህ ነው። ያንዱን ጉዳይ አፍጥኖ ያንዱን ያዘገየው፣ ለአንዱ ልጅ ሰጥቶ ለሌላው የከለከለው፣ ለሌላው ሀብት አትረፍርፎ ሌላውን ያደህየው፣ ለአንዱ ነስቶ አንዱን ያንበሸበሸው አላህ ነው። እሱም ይህን ያደረገው ጥሩዎችን ሊበድል መጥፎዎችን ሊጠቅም ብሎ አይደለም። ፍትሐዊ አምላካችን ከዚህ የጠራ ነው። ሱብሃንአላህ። ወዳጆቹ መልካሞቹ ናቸው። ወዳጆቼ የምድር ላይ ስጦታዎችን የከፋፈለው አላህ ነው። ስለሆነም ግራ ቀኝ ዓይንህን ወዲያ ወዲያ አትወርወር፣ ወደ ላይ እያየህ አትጎምጅ። እሱ ከኔ እንዴት ይበልጣል ብለህ አትብከንከን። በተሰጠህ ነገር እርካ፣ ያለህን ነገር ውደድ። አላህ ለሌሎች በሰጠው ነገር አትቅና፣ አትመቀኝ። ለቀልቦ እርጥበት ከኡሳማ ኢብኑ ዘይድና አቢ ሁረይራ ረዲየላሁ አንሁ እንደተወራው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። የቂያማ ቀን ከሰው ሁሉ ወደ ኃይሉና የተከበረው አላህ ይበልጥ ቅርብ የሚሆኑት ዱንያ ላይ ያለ ረሃብ፣ ጥሙና ሐዘኑ የረዘመባቸው ባዶ እግራቸውን የሚሄዱ አላህን የሚፈሩ የሆነ ቦታ ላይ ቢገኙ የማይታወቁ ቢቀሩም ሰው የት ጠፋ ብሎ የማይጠይቃቸው ግና መሬት ሁሉ የምታውቃቸው መላእክት የሚከቧቸው ናቸው። ሰዎች የዱንያን ጸጋ አጣጣሙ፣ እነርሱ የአላህን ትእዛዝ በመፈጸም ተደሰቱ። ሰዎች ፍራሽና ወፋፍራም ሴቶች ላይ ተጋደሙ፣ እነርሱ ግን በግንባሮቻቸውና ጉልበቶቻቸው ለአላህ ተደፉ። ሰዎች የነቢያትን ድርጊትና መልካም ባሕሪዎቻቸውን ተዉ፣ እነርሱ ግን አጥብቀው ያዙ። ምድር እነርሱን ስታጣ ታለቅሳለች። አላህ እነርሱ የሌሉበትን መንደር ሁሉ ይጠላል። ውሾች ጥንብ ላይ እንደሚረባረቡት ዱንያ ላይ አልተረባረቡም። ከማንኪያ ትራፊ ላሱ፣ እራፊ ጨርቅ ለበሱ። የተንጨባረሩና አቧራ የለበሱ ናቸው። ሰዎች ሲያዋቸው ታመዋል ብለው ያስባሉ፣ እነርሱ ግን ታመው አይደለም። ይዘባርቃሉ፣ አእምሮአቸውን የሳቱ ናቸው ይሏቸዋል፣ ግና በአእምሮ ጤናማ ናቸው። ነገር ግን እነርሱ የአላህን ጉዳይ በቀልቦቻቸው ስላዩ የዱንያን ጉዳይ እርግፍ አድርገው ተዉ። እነርሱ በዱንያ ሰዎች ዘንድ አእምሮ የሌላቸው ተብለው የሚታሰቡ ናቸው። ባይሆን ብዙዎች አእምሮ በሌላቸው ዘመን እነርሱ
ኖራቸው። በመጨረሻው ዓለም ትልቅ ክብር አላቸው። እንዲህ አሉት ለኡሳማ፣ ኡሳማ ሆይ እነርሱን ያገኘህ እንደሆን ለአንድ አገር የደህንነት ዋስትና መሆናቸውን እወቅ። አላህ እነርሱ ያሉበትን አገር ሕዝቦች አይቀጣም። አላህ በእነርሱ ተደስቷል፣ ከእነርሱም ወዷል። ለራስህ ወንድሞች አድርገህ ያዛቸው፣ በእነርሱ ምክንያት ትድን ይሆናልና። ሆድህ ተርቦ ጉበትህ ተጠምቶ ሞትን ማግኘት ከቻልክ አድርገው። ከዚህ የተነሣ ክብር ታገኛለህ፣ ከነቢያት ጋር ታርፋለህ። መልአክ ነፍስህን ሊያወጣ ሲመጣ ትደሰታለህ። ጀባር ጠጋኙ አላህ እዝነቱን ያወርድብሃል። አልኸጢብ አልባግዳዲ ዘግበውታል። ወዳጆቼ አላህ የሚወዳቸውን ሰዎች ምን ዓይነት እንደሆኑ አስተዋልን አይደል? የቀረን እንደነርሱ ለመሆን መጣር ነው። ለዚህች ዱንያ ዋጋ ሰጥቶ ከእርሷ አለመለጠፍ ነው። ይህች ዱንያ ዋጋ የላትም ስላችሁ ወላሂ ዋጋ እንደሌላት ስለማውቅ ነው። እያረፍን አላህ ሆይ ሁሉ ነገር እንዳለው ሰው እንዲሰማኝ የወደድክልን ሁሉ የምንወድበት ኢማን ስጠኝ። ሙሉ ክብረትም እንዲሰማኝ የሌለውን ሰው ሀብት የማያስመለክት ከምር የሆነ መብቃቃትን ለግሰኝ። አንድም ቀን ሐዘን ገብቶት እንደማያውቅ ሰው እኖር ዘንድ ባንተ ደስተኛ ሆኖ የመኖርን ሸማ አልብሰኝ። ሰው አእምሮው ሲቃወስ ብቻውን ያወራል። እኔ ግን ብቻዬን የማወራው ካንተ ከፈጠርከኝ ጌታዬ ጋር ስሆን ነው። አንተ እኮ ጌታዬ ነህ፣ እኔም ባሪያህ ነኝ። አላወቅንም እንጂ ዘመኑ ጥቅም አስልቶ የመቀራረብ በሆነበት በዚህ ዘመን ሰዎችን በነፃ መውደድ መቻል መታደል ነው። ለአንድ ሰው ከተሰጠው ትልቁ ሀብት መካከልም አንዱ ይህ ነው። ለአንዱ ሰው ከምትሰጠው ስጦታ ሁሉ ንጹሕ ልብን የመሰለ ነገር የለም። ይችን የዱንያ ሕይወት በርግጥም በትክክል ኑርሃል የሚባለውም ለሰው ልጅ ሁሉ መልካምን ተመኝተህ በተቻለህ አቅም ጠቅመኸው ስትገኝ ነው። ወዳጄ አንዳንድ ጊዜ ለእኛ እኮ ክብር አይሆንልንም። ድሎት ያላስተማረንን ብዙ ነገር ችግር ያስተምረናል፣ ጸጋ ያቀብጠናል። ስለዚህ ሙሲባ አርጩሜ ሆኖ መጣ። በሙሲባ ካልተቀጣን በስተቀር የማንማራቸው ብዙ ነገሮች አሉ። ችግር ብዙ ነገሮች ይገልጥልናል። ሙሲባ ፈጽሞ ያላስተዋልነው ነገር ያስተምረናል። አንድ ዓይን ብናጣ ለተቀረው ዓይናችን አብዝተን እናስባለን። አንድ ልጃችን ቢሞትብን የቀረውን በስስት እናያለን። ሙሲባ ብዙ ነገር እንዳለን፣ በርካታ ጸጋ እንደተሰጠን ዞር ብለን ማያ መስተዋታችን ነው። የጎዳን ቢመስልም ጠቃሚያችንም ነው። ሁላችንም በትምህርት ቤት የማንወደው የትምህርት ዓይነት ይኖራል አይደል? አዎ፣ ብንጠላውም ከሁሉም በላይ የሚጠቅመን ያ ትምህርት ሊሆን ይችላል። ሙሲባ እንደማንወደው የትምህርት ዓይነት ነው። ታግሰን ብንማረው ብዙ ነገር እንጠቀምበታለን። አደገኛው ገዳይ። በቅርብ ጊዜ ከተገኙት ፈጠራዎች ሁሉ የሞባይልን ያህል ትልቅ ተጽዕኖ የፈጠረ ይኖር ይሆን? ሞባይልና ኢንተርኔት ዓይናችን እያየ ስንቱን ነገር ከጨዋታ ውጪ አደረጉት። ስንቱን አባረሩ፣ ስንቱንስ ገደሉት። ሞባይል የቤት ስልክን ገደለ፣ ቴሌቪዥንን ገደለ፣ ኪታብን ገደለ፣ ሬዲዮን ገደለ፣ ደብዳቤን ገደለ፣ ካሜራን ገደለ፣ ሰዓትን ገደለ፣ ካሌንደርን ገደለ፣ የእጅ ባትሪን ገደለ፣ ኮምፒውተርን ገደለ፣ ሲዲን ገደለ፣ ማስታወሻን ገደለ፣ እስክሪብቶ ደብተርን ገደለ፣ ጋዜጦችንና መጻሕፍትንና መጽሔቶችን ገደለ። ከዚህ በላይ ደግሞ እኛን ገደለ። ሞባይልና ሶሻል ሚዲያው የቤተሰብ ትስስርን ገደለ። የልጆች ጊዜን፣ ባሕሪያቸውንና ስነ ምግባራቸውን ገደለ። ትምህርትን ገደለ። የሰዎችን ዓላማ ገደለ። ስብሰባችንን ገደለ። የልብ ለልብ ወሬያችንን ገደለ። ሹራችንን ገደለ። ማኅበራዊ ኑሮአችንን ገደለ። ፍቅርን ገደለ። ትዳርን ገደለ። ባህል እሴቶቻችንን ገደለ።
መንፈሳዊነታችንን ገደለ፣ ሞራላችን ገደለ፣ ስነ ምግባራችንን ገደለ፣ የቤተሰብ ክብርን ገደለ። ከዚህም አልፎ ዐይኖቻችንን ገደለ፣ እንቅልፋችንን ገደለ፣ አእምሮአችንን ገደለ፣ የፊት ቆዳችንን ገደለ፣ ጀርባችንን ገደለ፣ አንገታችንን ገደለ፣ ትኩረታችንን ገደለ፣ ጤናችንን ገደለ፣ ከሁሉ በላይ ደግሞ ጊዜያችንን ገደለ። በሥርዓትና በአግባቡ ካልተጠቀምንበት ገና ብዙ ነገራችንን ይገድላል። መጪውን ትውልድ እርባና ቢስ ሊያደርገው ሁሉ ይችላል። የምር ያስፈራል። ስለዚህ ከዚህ ጠቃሚ ቢሆንም ገዳይ ከሆኑ ነገር በእጅጉ ተጠንቀቁ። ለልጆቻችሁም በብዙ አስቡ። ሞባይል ልጆቻችሁን እንዳይገድል፣ ጊዜያችሁን እንዳይገድል፣ ትኩረታችሁን እንዳይገድል፣ ጤናችሁን እንዳይገድል፣ ትልቁን ዓላማችሁን እንዳይገድል በጥንቃቄ ተጠቀሙበት። የሰው ልጅ በነገው የቂያማ ቀን አላህ ከሰጠው ጊዜና ዕድሜ ጥያቄ አለበት። በምን እንዳጠፋውና ምን ላይ እንዳዋለው ይጠይቃል። እንዲሁ ሰው በቤተሰቡ ጉዳይ ጥያቄ አለበት። ጥፋታቸው ያጠፈዋል፣ ልማታቸው ለስኬት ያበቃዋል። ሕልምህን ለሚወድ ሰው ብቻ። የዓለማችን እጅግ ውቡን ሰው ታውቃላችሁ አይደል? ነቢዩ ዩሱፍ ይባላሉ። ግና ነቢዩ ዩሱፍ በውበት ከነቢያችን የሚበልጡ አይደሉም ይላሉ ዑለሞች። በቁርአን ውስጥ ከተነገሩ መሳጭ ታሪኮች መካከል አንዱ የነቢዩ ዩሱፍ ነው። ታሪኩ በእርሳቸው ሕልም ይጀምራል። ነቢዩ ዩሱፍ ያዩትን ሕልም ለአባታቸው ነቢዩ ያዕቁብ ይናገራሉ። የልጃቸው ሕልም መልካም መሆኑንና ትልቅ ደረጃ እንደሚደርስ ያወቁት ነቢይ ሸይጧን ወንድሞችን ተንኰል ነገር ሊያሳስባቸው ይችላልና ለወንድሞችህ አትንገር ይሉታል። የዩሱፍ በአባታቸው መወደድ ያስቀናቸው ወንድሞቹ ነቢዩ ዩሱፍን ጠመዱት፣ አሴሩበት፣ ጉድጓድ ውስጥም ጣሉት። ከረጅም የሕይወት ርቀት በኋላ የዩሱፍ መጨረሻ ግን ንግሥናና የበላይነት ነበር። አላህ የሻውን ያደርጋል። ሱረቱ ዩሱፍ ማግኘትም ማጣትም፣ ደስታም ሐዘንም፣ ውድቀትም፣ ስኬትም፣ መታመንም፣ መከዳትም፣ ፍቅርም፣ ጥላቻም፣ ስደትም፣ ለአገር መብቃትም፣ ከሚወዱት መለየትም፣ መገናኘትም የተተረከበት ድንቅ ምዕራፍ ናት። በምዕራፏ መጀመሪያ ላይ አላህ ለነቢዩ ሰለላሁ ዐለይሂ ወሰለም እኛ በጣም ምርጥ የሆነ ታሪክ እንተርክልሃለን ይላቸዋል። ወዳጆቼ ለካስ ምርጥ ታሪክ የደስታ ብቻ አይደለም። የዱንያ ላይ ውጣ ውረዶችን ሁሉ ምርጥ ታሪኮቻችን እንደሆኑ አስቧቸው። ይህችን ምዕራፍ ደጋግማችሁ አንብቧት፣ አጢኗት፣ መርምሯት። የአንድን ነቢይ ሙሉ ታሪክ የያዘች ብቸኛዋ የቁርአን ምዕራፍ ናት። ምዕራፏ ነቢዩ ዩሱፍ በጉድጓድ ተጥለው ከአባታቸው ተነጥለው በባርነት ሩቅ አገር ተሽጠው ባለሥልጣንም ሆነው ያለፉበትን ታሪኮች ሁሉ ትጠቅስና በመጨረሻም የሕልሙን ስኬትም ታወሳለች። እናም ወዳጄ በመጀመሪያ ደረጃ ምቀኛህ ሊያጠቃህ ይችላልና ሕልምህን ለምታምነው የምትወደውና ለሚወዱ ሰው ብቻ ንገር። ከዚያ ባለፈ በነጻነት አስብ፣ አልም፣ ተስፋ አድርግ፣ ጣር፣ ታገል፣ በአላህ ተመካ። አላህ የታጋዮችንና የመልካሞችን ጥረት እንደማይዘነጋም እንድታውቅ ይሆን። ቁም ነገሩ ወዲህ ነው። ነቢዩ ዩሱፍን የፈተነች፣ ነቢዩ ያዕቁብን በሐዘን ያስነባች፣ ነቢያችን ሙሐመድን ሰለላሁ ዐለይሂ ወሰለም በብርቱ መከራ ውስጥ እንዲያልፉ ያደረገች ዱንያ አንተን ተራውን ሰው ብትፈትነው፣ ጢባ ጢቤ ብትጫወትብህ ምኑ ይገርማል? ወላሂ ሊገርምህ አይገባም። ሶብሃል ኸይር። ይህ ተራኪ ነው። አይረሴው የመከራ ቀን። ከእሁድ ቀን የበለጠ ከባድ ቀን በሕይወቶ አሳልፎ ያውቃሉን? ብላ እናታችን አይሻ ነቢያችን ሰለላሁ ዐለይሂ ወሰለምን ጠየቀች።
የኡሁድ ጦርነት ቀን ነቢዩ ሰለላሁ ዐለይሂ ወሰለምና ሷሃባዎቻቸው ትልቅ መከራ ነበር የደረሰባቸው። በጦርነቱ ትልቅ ጉዳት አስተናገዱ። 70 የሚሆኑ ምርጥ ሷሃባዎቻቸው ተገደሉ። ጀግና አጎታቸው ሐምዛ ኢብን አብዱል ሙጦሊብ ሰማዕት የሆኑትም በዚህ ዕለት ነበር። እርሳቸው ጭምር ተጎዱ፣ ተፈነከቱ፣ ጥርሳቸው ተሰበረ፣ ጉድጓድ ውስጥ ወደቁ። አይሻም ረዲየላሁ አንሁ ከዚህ ሞራላቸውንም አካላቸውንም እንክትክት ካደረገው ቀን በላይ ያሳዘናቸው አደጋ ገጥሟቸው ያውቃል ብላ አስባ አታውቅም ነበር። ግና የጧኢፍ ቀን የደረሰባቸውን መከራ ነገሯት። እንዲህ አሏት። ፊቴ ላይ ሐዘን አጥልቶ ወዴት መሄድ እንዳለብኝ እንኳ ግራ በተጋባሁበት ሁኔታ ከጧኢፍ ወጣሁ። የነቃሁት ሰዓሊብ ከተሰኘው ኮረብታ ስደርስ ነበር። መካ ላይ ባይተዋር የተደረጉት ታላቁ ነቢይ ወደ ጧኢፍ ያመሩት ሰዎቿ የዲነል ኢስላም ጥሪዬን ይቀበሉኛል፣ እኔንም ያስጠጉኛል በሚል እሳቤ ነበር። ግና የጠበቁት ቀርቶ ያልጠበቁት ሆነ። አስበውላቸው ወደ እነርሱ ቢሄዱም ሰዎቹ ግን ለእርሳቸው አላሰቡም። እንኳን ሊቀበሏቸው ሊሰሟቸውም ፋታ አልሰጧቸውም። አእምሮ በሽተኞችንና ሕፃናት ልከውባቸው አሳደዷቸው። በድንጋይ ጭምር ደበደቧቸው። ከእግራቸው ደም እየፈሰሰ አዝነውና ተሰብረው ጧኢፍን ለቀው ወጡ። ነቢዩ ሰለላሁ ዐለይሂ ወሰለም ትካዜ ውስጥ ሆነው እዚያው ኮረብታ አጠገብ ሆነው ወደ አምላካቸውም ተማጽነዋል። ጌታዬ ሆይ ኃይል የሌለኝ ደካማ መሆኔን መላም ብልሃትም እንደሌለኝ አንተ ታውቃለህ። በሰዎች ላይ መብት የለኝም። የአዛኞች ሁሉ አዛኝና የደካሞች ሁሉ ጌታ ሆይ ለማን ትተወኛለህ? ለሚያጠቃኝ ባዳ ሰው ወይስ የበላይ ለሚሆንብኝ ለጠላት? ብቻ ያንተ ቁጣ አይሁን እንጂ የቱን ያህል መከራ ቢደርስብኝ ምንም ግድ የለኝም፣ ግን ደህንነትህ ይሻለኛል አሉ። ታላቁ ነቢይ ወዲህ ስለ ደረሰባቸው መከራ ያስባሉ። ወዲያ ስለ ሕዝባቸው መስተካከል ይጨነቃሉ። በገዛ ሕዝባቸው እንዲህ ቢደረጉም እርሳቸው ግን መከራ እንዲደረብባቸው ክፉ እንዲያገኛቸው አልተመኙም። ይህ እንግዲህ በታላቁ ነቢይ ላይ የደረሰ መከራ ነው። ለአይሻ የነገሯቱም ጉዳይ ቀላል ስላልነበረ ነው። ቁስሉም ከባድና በቀላሉ የማይሽር በመሆኑ ነው። በርግጥ እርሳቸው ዱንያ ላይ መከራ የተባለውን ሁሉ አሳልፈዋል። መከራቸው ለእኛ ለሰው ልጆች በሙሉ ትልቅ ትምህርት የያዘ ነው። የተማረ ይማርበታል። ታላቁ ነቢይ ከውልደት እስከ ሕልፈት ዱንያ ላይ ዕረፍት አልነበራቸውም። አባታቸው ገና እርሳቸው ሳይወለዱ ተረግዘው እያሉ ነው የሞቱባቸው። ግና የ6 ዓመት ሕፃን ሳሉ እናታቸው ሞተችባቸው። በተለያዩ ሞግዚቶች እጅ በቅብብሎች ነው ከፍ ያሉት። ወደ አያታቸውና አጎታቸው ቤት ተጠግተው አድገዋል። በእረኝነት ተቀጥረውና በንግድ ሥራ ለሰው ተልከው ራሳቸውን ለመቻል ታግለዋል። ካገቡ በኋላም ቢሆን ሐቢቢ መከራ ከቤታቸው አልወጣም። ተወዳጇ ባለቤታቸው እመት ኸዲጃና ተከላካይ ጠበቃቸው የነበሩት አጎታቸው አቡ ጧሊብ እስልምና ገና በደንብ በእግሩ ሳይቆም በተመሳሳይ ዓመት ተከታትለው ሞቱ። ዓመቱም የሐዘን ዓመት ተባለ። በሕይወት ዘመናቸው ከፋጢማ በስተቀር ሁሉም ልጆቻቸው እርሳቸው እያሉ ተራ በተራ ሞተውባቸዋል። ዱንያ እንኳን ለእኛ ለነቢዩም አልተመለሰችም። መከራና ሐዘን አስጎንጭታቸዋለች። አላህ ስብሓነሁ ወተዓላ የእርሱን መልእክት አስይዞ የላካቸው ነቢይ ናቸውና አንዳንዴ የነቢይን ሰለላሁ ዐለይሂ ወሰለም ሕይወት ሳስተውል የእኛ መማረር አደብ ማጣትም ቅብጠትም ይመስለኛል። ምን ሆነን ነው እንዲህ የምናለቅሰው? ምናችን ተነክቶ ነው እሪ የምንለው? በርግጥ በእርሳቸው ላይ ከደረሰው መከራ አንጻር ሲታይ በእኛ ላይ ምንም የደረሰ ነገር የለም ማለት ይቻላል። አላህ ሱብሓነሁ ወተዓላ የእርሱን መልእክት አስይዞ የላካቸው ነቢይ ናቸውና ነቢዩ ሰለላሁ ዐለይሂ ወሰለም ችግር የሌለበት የቅንጦት ሕይወት ሊያኖራቸው አቅቶት አይደለም። ግና እንደ ማንኛውም ሰው ችግርን